ሰላም እንደምን አላችሁ ውድ ቤተሰቦች ዛሬ እንግዲህ ስለ ቀለብ የልጅ ቀለብን በተመለከተ ከእናቶች ወይ ደግሞ ከአንዲት እናት የቀረበ ጥያቄን መሰረት በማድረግ ስለ ቀለብ ህጉ ምን ይላል? ስለ ልጅ ቀለብ ህጉ ምንድነው የሚለው? የቀለብ ተቀባይና የቀለብ ሰጪ መብትና ግዴታዎችስ ምንድን ናቸው? በተለይ ደግሞ በጥያቄው መሰረት እንግዲህ በአዲስ አበባ አንዲት እናት 2010 የአንድ ልጅ ቀለብ በብር 1000 እንዲሰጣት የተወሰነላት ሲሆን እስካሁንም ያልተሻሻለና 1000 ብር እሱም ደግሞ ተሟልቶ የማይሰጣትና እስካሁን ያልተሰጣት በተለይ ደግሞ ለሁለት ዓመት ሙሉ ያልተሰጣት ነው። አሁን በሽምግልና ደግሞ 1000 ብር ሊሰጣት ተስማምተዋልና ይህን በተመለከተ እሱንም ልጄን ካገኘሁትና ካሳየሽኝ አምጥተሽ ካሳየሽኝ ብቻ ነው እሱም 1000 ራሱን መክፈል የምችለው ወይ ደግሞ የምገደደው ብሎ ይናገራል። በዚህ መልኩ ምን ትላለህ የሚል ጥያቄ ይቀርበዋልና እስቲ ህጉ ምንድነው የሚለው? በመሰረቱ ልጅ የልጅ ቀለብ መስጠትና ማየት የተለያየ ነው። እናትየዋ ልጁን ለወላጅ የማሳየት ግዴታ አለባት። እሱ ደግሞ ልጁን የመንከባከብ የማየት እንዲሁም ደግሞ በተለይ ደግሞ የልጅ ቀለብ በህግ የተወሰነውና ከዛ ውጭም ደግሞ በተጨማሪ የመስጠት የመንከባከብ የማሳከም የማስተማር እንዲሁም ደግሞ ልዩ ወጪዎችን የመሸፈን ግዴታ አለበት። አሁን እንግዲህ እሷ ካነሳችው ጥያቄዎችም በተጨማሪ እንግዲህ ሰፋ አድርገን አጠር አድርገንም እንነጋገራለን። በፕሪንሲፕል ደረጃ እንግዲህ የልጅ ቀለብ በብር ነው የሚሰጠው። ኤክሴፕሽን ግን በልዩ ሁኔታ ለልጁ ጠቃሚ ከሆነ በብር ከሚሰጠው ይልቅ በአይነት ቢሰጠው የተሻለ ከሆነ ፍርድ ቤቱ ካመነበት በልዩ ሁኔታ ከብር ውጪ በአይነት ይሰጠው ይገባል ማለት ነው። እንግዲህ ለልጅ ቀለብ መስጠት መወሰን ከመወሰን በፊት መሰረታዊ ፍርድ ቤቱ ማገናዘብ እና ማየት ያለበት አንደኛው የከፋዩ የልጅ ቀለብ ከፋዩ አቅም ነው። ሁለተኛው ደግሞ የህፃኑን የምግብ የቤት ወይ ደግሞ የመጠለያ የአልባሳት የጤና ጉዳይ የህፃኑን ልዩ ፍላጎት መሰረት በማድረግ የልጅ ቀለብ ውሳኔ ይሰጣል ማለት ነው። እንግዲህ በ2016 የወጣ መምሪያ የቀለብ አወሳሰን መምሪያ አለ። በመጨረሻው በመምሪያው በመጨረሻ በሰንጠረዥ የተቀመጠ አለ። እንግዲህ ለአንድ ልጅ ከተጣራ ወርሃዊ ገቢ ከ21 እስከ 24% የመክፈል ግዴታ አለብን ማለት ነው። ከተጣራ ነው እንጂ ካልተጣራ ወይ ደግሞ ከግሮስ አይደለም። ከጠቅላላ ገቢ ሳይሆን ከተጣራ ገቢ ለአንድ ልጅ ከ20 እስከ 24%፣ ለሁለት ደግሞ ከ30 እስከ 36፣ እንዲሁም ደግሞ ልጆች በልጆች ቁጥር እስከ 5 ለምሳሌ የአምስት ልጆች እንኳን ብናይ የአምስት ህፃናት ከ35% እስከ 45% ከተጣራ ገቢያችን የመክፈል ግዴታ አለብን ማለት ነው። ልጆች በበዙ ቁጥር የምንከፍለውም መጠን ገንዘብ እየጨመረ ይሄዳል ማለት ነው። ሌላው እንግዲህ እንዴት አንድ ጊዜ የተወሰነ የልጅ ቀለብ በተወሰነው የመጨረሻ ውሳኔ ተብሎ ሊቋጭ ይገባል ወይስ እንደሌላ ነው ልዩ ባህሪ ያለው ወይ ብለን ስንመለከት እንግዲህ የልጅ ቀለብ እንደ ማንኛውም የፍርድ ቤት ውሳኔ አንዴ ያለቀ ጉዳይ ሳይሆን ድጋሜ የማይታይ ተብሎ የሚወሰን ሳይሆን እንደ ውል በየጊዜው የሚታደስ ነው። ሲታደስ 4 እና ከዛም በላይ የሆኑ መሰረታዊ ነገሮችን ግን ማየት አለብን። ለምሳሌ የልጅ ቀለብ ለመጨመር የመጀመሪያው ገቢ የከፋዩ ገቢ መጨመር ወይ ደግሞ የተከፋዩ የህፃኑን ፍላጎት መጨመር። ሌላው ደግሞ የዋጋ ግሽበት ራሱ የዋጋ ግሽበት እና ሌላም ደግሞ ለህፃኑ እድገት እና ልዩ ወጪዎች አስፈላጊ በሆነበት ጊዜ ፍርድ ቤቱ የተሰጠውን ውሳኔ እንደገና አይቶ መጨመር ይችላል በየጊዜው ማለት ነው። በየጊዜው የሚጣል ነው። ይህን እንግዲህ ብዙዎች እናቶቻችን አያደርጉትም። አንዴ ከተወሰነላቸው ለምሳሌ 5,000 ከተወሰነላቸው እስከ 10 ዓመት ይቀጥላሉ ማለት ነው። የኑሮ ውድነት ይጨምር፣ ግሽበት ይምጣ፣ የተቀባይ ፍላጎት ይጨምር፣ ሰጪው የአባት ወይም የእናት ቀለብ ሰጪው ገቢ ጨምር ምንም አይመለከታቸውም መብታቸውን ባለማወቃቸው ነው። እና ነገር ግን እነዚህ አሁን ባነሳናቸው መሰረት የቀለብ ልጅ መጨመር ምክንያት ናቸው።
እንግዲህ ሌላው ጥያቄና መሰረታዊ ግን ከእነዚህ ፍርድ ቤት ከወሰነው የልጅ ቀለብ ተብሎ ለምሳሌ 5,000 ከወሰነው ውጪ አባት ወይም እናት ወይ ደግሞ ቀለብ ሰጪው ሌላስ ተጨማሪ ክፍያ መክፈል ለህፃኑ ወይ ለህፃኑ መሰረታዊ የተባሉ ሌላስ ከተወሰነው ውጪ መክፈል አለበት ወይ ህጉ ያስገድደዋል ወይ የሚለውን ስንመለከት እንግዲህ ተጨማሪ ፍርድ ቤቱ ሊወስን የሚችለው ልዩ ወጪዎች ተብሎ የተዘረዘሩት አሉ። ለምሳሌ የህክምና ጉዳይ ልጅየው ከታከመ የህክምና ጉዳይ በተጨማሪ ፍርድ ቤት አይቶ ሊወስንለት ይገባል። በተጨማሪ ማለት ነው እያልን ሌላው የትምህርት ቤት ወጪዎች፣ ሌላው አስፈላጊ ከሆነ ልጅየው ሞግዚት የሚያስፈልገው ከሆነ የሞግዚት ወጪዎች፣ ሌላ የድጋፍ ቁሳቁስ እነዚህ የድጋፍ ቁሳቁስ መሰረታዊ ለትምህርት ለመዝናኛም ለሌሎችም መሰረት ወሳኝ የሆኑ የድጋፍ ቁሳቁሶችን ለመግዛት ከተፈለገ ፍርድ ቤቱ ከውሳኔው በተጨማሪ ሊወስንለት ይገባል ማለት ነው። ለምሳሌ ለስፖርት እና ለሌላ መዝናኛዎች ማለት ነው። ስለዚህ እነዚህ መጨመር የሚገባው አይተናል። ከውሳኔው ውጭ ደግሞ ምን መክፈል የሚገባው እና ህጉ ምን እንደሚያስገድደው እሱንም አይተናል። ለምሳሌ ሰውየው ከከሰረስ አቅም ካጣስ የሚለው እንደገና ማየት አስፈላጊ ነው እና እነዚህም ልዩ የሆነ መብት አለው። ቀለብ ሰጪ እንደ አጋጣሚ ከሆነ ወይ ከከሰረ ወይ ደግሞ ገቢውን በጣም ከቀነሰ ወይ በበሽታም ወይ በሌላም ምክንያት ገቢውን ካሽቆለቆለና በጣም ከወረደ ይህም ደግሞ በማስረጃ የሚረጋገጥ ከሆነ አስቀድሞ ተወስኖለት የነበረውን የልጅ ቀለብ ሊቀነስለት ወደ ፍርድ ቤት አመልክቶ ሊቀነስለት ይገባል ማለት ነው። በዚህ አግባብ ነው እንግዲህ የልጅ ቀለብ በህጉ የሚስተናገደው። አብዛኞቻችን መብታችንን ሳናቅ ልጆቻችንንም የምንጎዳ ይሆናል፣ ራሳችንንም የምንጎዳ ይሆናልና በተለይ ደግሞ ማጭበርበር የሚፈልግ ከሆነ ያ ቀለብ ሰጪ ኔት ኢንካሙን የማጭበርበር የመቀነስ ቀንሶ ለፍርድ ቤት ማስቀረብ ወይም እንትን ማድረግ አለ። ይሄ ይታያል። ይሄን ደግሞ በማስረጃ ለምሳሌ ተቀጣሪ ከሆነ ከተቀጠረው ድርጅት የሚከፈለውን መጠን ገንዘብ ተገልጾ እንዲላክለት ለፍርድ ቤቱ ሀሳብ ማቅረብ፣ ፍርድ ቤቱም ከዛ ማገናዘብና ማስቀረብ ይችላል። ነጋዴም ከሆነ ደግሞ ከንግድና ኢንዱስትሪው ከጉምሩክ ከሌሎችም ማስረጃዎችን አስቀርቦ ኔት ኢንካሙን መሰረት በማድረግ የልጅ ቀለብን ግዴታውን እንዲወጣ ማስደረግ ይቻላል። ለእህታችንም ይሄኛውን መልስ ይሆናታል ብዬ ስላሰብኩ ነው። ሌሎቻችሁም በዚህ መሰረት ምናልባት የሚያስፈልጋቸው ነው ይኖራል ብዬ ስላመንኩኝ ነውና አመሰግናለሁ።